ያዕቆብ እንግዲህ እንዴት ባለ የበረከት ቃል ከአባቱ ቤት እንደወጣ ታውቃላችሁ። የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው ብሎት መርቆታል። የተባረከ ሰው ነው ያዕቆብ። ግን ይሄ ያዕቆብ ሲባረክ ዝም ብሎ እንዲሁ አይደለም የተባረከው። ያዕቆብ ገና በማህፀን እያለ ማን ኤሳው ማን ያዕቆብ እንደሆነ እንኳን ሳይታወቅ ቃል አለ። ታላቅ ለታናሹ ምን ይላል? ይገዛል የሚል የትንቢት ቃል አለ እና እናት ይሄን ቃል ታውቃለች። ርብቃ ይሄን ቃል እየጠበቀች አባት ብለስ ማድረግ በፈለገ ሰዓት መባረክ በፈለገ ጊዜ ኤሳው ለማደን በሄደበት ነው ያዕቆብ አባቱ ጋር ባርከኝ ብሎ የቀረበ። አባቱ ጋር ያዕቆብ ባርከኝ ብሎ ሲቀርብ ይስሐቅ አልተሸወደም። ብዙ ሰዎች እንደተሸወደ ነው። ኖ አልተሸወደም። ምክንያቱም ካያችሁ ባርከኝ እኔ ኤሳው ነኝ ብሎ ከቤት ውስጥ የወሰደውን ጠቦት አርዶ ነው ያቀረበው። እናቱ አባትየው እንደምትወድ አርጋ ሰርታለች። ያን አድኜ መጣው ብሎ አቅርበዋልና አንድ ፈጠነበት። ፈጠንክ ሲለው ያ እግዚአብሔር አቅርቦልኝ ነው አለ። ከዛ ድምጹን ሲሰማ ያዕቆብ ነው፣ ሲዳሰው ጸጉሩ የኤሳው ነው። አሁን ተሸውዷል። ኦሬዲ አውቆታል። ና ብሎ ሳመውና አስጠግቶ ሲያሸተው የሸተተው ሽታ አለ። የያዕቆብ ሽታ ያቀረበው በግ ነው። በግ እንግዲህ ያቀረበ ሰው በግ ነው ሊል የሚችለው። ያም አድኖ ቢመጣ ሚዳቆ ነው ምናልባት አድኖ ሊመጣ የሚችለው። አሁን እየሸተተ ያለው ሽታ ያዕቆብ ጠጋ አርጎ አባቱ ሲያስጠግቶ ሲያሸተው እግዚአብሔር የባረከው የእርሻን ሽታ ይሸታል። ሲያሸተው የእርሻ ሽታ። ይሄ የእርሻ ሽታ ደግሞ ይስሐቅ የሚያውቅበት ቦታ አለ። በደረቅ ምድር ዘር ዘርቶ የሁሉም እርሻ ምርት ሳይሰጥ ሲቀር የእርሱ በዛው ዓመት 100 እጥፍ ሰጥቶታል። ስለዚህ ይሄን ደረቅ እርሻን ጠረኑን የቀየረ 100 እጥፍ እንዲሰጠው ያደረገውን ያን መዓዛ ይስሐቅ ያውቃል። ስለዚህ ያዕቆብን አስጠግቶ ሲያሸተው ያን መዓዛ ነው ያሸተተው። ይስሐቅ እያወቀም ቢሆን አለመባረክ አልቻለም። ምክንያቱም በያዕቆብ ላይ የተገለጠው ጠረን የበረከት ቃል የሚያስወጣ ነው። ዛሬ በአንድ ሰው ላይ የበረከት ቃል ይወጣል። መንገድን የሚቀይር የበረከት ቃል ያገኛል። ዘፍጥረት ምዕራፍ 29 ከቁጥር 1 ጀምሮ ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድ አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያ ጉድጓድ በጎቹ ይጠጡ ነበርና በጉድጓዱም አፍ የነበረው ድንጋይ ትልቅ ነበር። መንጎችም ሁሉ ከዚያ በተከማቹ ጊዜ ድንጋዩ ከጉድጓድ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞቼ ሆይ እናንተ የወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እርሱም ደህና ነውን አላቸው። እነርሱም አዎ ደህና ነው። አሁንም ልጁ ራሄል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶች የሚከማቹበት ሰዓትም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማራዋቸው አላቸው። እነርሱም አሉ መንጎቹ ሁሉ እስኪከማቹ ድንጋዩን ከጉድጓድ አፍ እስኪገለብጡት ድረስ አንችልም። ከዚያ በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሄል ከአባቷ በጎች ጋር ደረሰች። እርሷም የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱ ወንድም የላባን ልጅ ራሄልን የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎችንም አጠጣ ይላል። ክብር ለጌታ ይሁን። እግዚአብሔር በዚህ አለ በሉሴ። ጌታ በዚህ አለ በሉሴ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያዕቆብ እንግዲህ እንዴት ባለ የበረከት ቃል ከአባቱ ቤት እንደወጣ ታውቃላችሁ። እንዴት ባለ የበረከት ቃል የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው ብሎት መርቆታል። ኢየሱስ ጌታ ነው። የተባረከ ሰው ነው ያዕቆብ። ግን ይሄ ያዕቆብ ሲባረክ ዝም ብሎ እንዲሁ አይደለም የተባረከው። ያዕቆብ ገና በማህፀን እያለ ማን ኤሳው ማን ያዕቆብ እንደሆነ እንኳን ሳይታወቅ ቃል አለ። ታላቅ ለታናሹ ምን ይላል? ይገዛል የሚል የትንቢት ቃል አለ እና እናት ይሄን ቃል ታውቃለች። ርብቃ ይሄን ቃል እየጠበቀች አባት ብለስ ማድረግ በፈለገ ሰዓት መባረክ በፈለገ ሰዓት ኢየሱስ ጌታ ነው። ኤሳው ለማደን በሄደበት ነው ያዕቆብ አባቱ ጋር ባርከኝ ብሎ የቀረበው። አባቱ ጋር ያዕቆብ ባርከኝ ብሎ ሲቀርብ ይስሐቅ አልተሸወደም። ብዙ ሰዎች እንደተሸወደ ነው። ኖ አልተሸወደም። ምክንያቱም ካያችሁ ባርከኝ እኔ ኤሳው ነኝ ብሎ ከቤት ውስጥ የወሰደውን ጠቦት አርዶ ነው ያቀረበው። እናቱ አባትየው እንደምትወድ አርጋ ሰርታለች። ያን አድኜ መጣው ብሎ አቅርበዋልና
አንድ ፈጠነበት እንደ ፈጠንክ ሲለው ያ እግዚአብሔር አቅርቦልኝ ነው አለ። ከዛ ድምጹን ሲሰማ ያዕቆብ ነው። ሲዳሰው ጸጉሩ የኤሳው ነው። አሁን ተሸውዷል። ኦሬዲ አውቆታል እኮ ኢየሱስ ጌታ ነው። ግን ና ብሎ ሳመውና አስጠግቶ ሲያሸተው ኢየሱስ ጌታ ነው። የሸተተው ሽታ አለ። የያዕቆብ ሽታ ያቀረበው በግ ነው። በግ እንግዲህ ያቀረበ ሰው በግ ነው ሊል የሚችለው። ያም አድኖ ቢመጣ ሚዳቆ ነው ምናልባት አድኖ ሊመጣ የሚችለው የዱር እንስሳ ሊሸት የሚችለው። አሁን እየሸተተ ያለው ሽታ ያዕቆብ ጠጋ አርጎ አባቱ አስጠግቶ ሲያሸተው የእግዚአብሔር የባረከው የእርሻን ሽታ ይሸጣል። ኢየሱስ ጌታ ነው። ሲያሸተው የእርሻ ሽታ ይሄ የእርሻ ሽታ ደግሞ ይስሐቅ የሚያውቅበት ቦታ አለ። በደረቅ ምድር ዘርዘርቶ የሁሉም እርሻ ምርት ሳይሰጥ ሲቀር የእርሱ በዛው አመት 100 እጥፍ ሰጥቶታል። ስለዚህ ይሄን ደረቅ እርሻን ጠረኑን የቀየረ 100 እጥፍ እንዲሰጠው ያደረገውን ያን መዓዛ ይስሐቅ ያውቃል። ስለዚህ ያዕቆብን አስጠግቶ ሲያሸተው ያን መዓዛ ነው ያሸተተው። ያዕቆብ እያወቀ ማለት ይስሐቅ እያወቀም ቢሆን አለመባረክ አልቻለም። ምክንያቱም በያዕቆብ ላይ የተገለጠው ጠረን የበረከት ቃል የሚያስወጣ ነው። አሜን አሜን። ዛሬ በአንድ ሰው ላይ የበረከት ቃል ይወጣል። መንገድን የሚቀይር የበረከት ቃል ያገኛል። የበረከት ቃል ያገኛል። እና ይሄን የበረከት ቃል ይዞ ነው ከአባቱ ቤት ሄደው ኤሳው እንዳይገለኝ ብሎ ፈርቶ ማለት ነው። ከአባቱ ቤት በሄደበት አባቱ የነገረው ይስሐቅ የነገረው ኦርደር አለ። ከቤተሰቦች ቤት እንዲህ ብለ አግባ ብሎታል እና ከሌሎች ወገኖች አታግባ ብሎታል። ስለዚህ ወደ ተባለበት ቦታ ኮብልሎ እየሄደ ኢየሱስ ጌታ ነው። ኮብልሎ እየሄደ እያለ ደከመው። ድንጋይ ትራስ አርጎተኛ መሰላል ተዘርግቶ መላእክት ሲወጡ ሲወርዱ ተመለከተ። ያ ብቻ አይደለም፣ ቦታው ላይ ተነሳና ይሄማ የእግዚአብሔር ቤት ነው ብሎ ቦታውን ዘይት አፍስሶ ድንጋዩን ቤቴል ብሎ ሰየመ። ከዛ በኋላ ነው እንግዲህ ወደ ካራን የደረሰው። ወደ ካራን ደርሶ ምንጭ አጠገብ ጋር ነው ቀጥታ ሄደው። በነገራችን ላይ ኢየሱስ ጌታ ነው። ይስሐቅም ሚስቱን ያገኘው ምንጭ ቦታ ነው ማለት እሱ ቤት ሆኖ ሚስቱ ብትመጣ ኤሌዘር ሄዶ ነው ምንጭ ዳር ላይ ነው ያገኛት። ኢየሱስ ጌታ ነው። አሁን ራሔልም የተገኘችው ምንጭ ዳር ጋር ነው፣ የውሃ ጉድጓድ ያለበት ቦታ ላይ ነው። እና ልክ ምንድነው ግቢ ሰማሪ ያለን በክተራም ይባላል አይደል? ዩኒቨርሲቲ ገብታችሁ የምታውቁት አገላል እንትን ወንዱም ሴቱም የሚገናኝበት ቦታ ማለት ነው። የሆነ ቦታ ላይ ድድ ያሰጣል፣ ሰው ቁጭ ብሎ ያወራል። እዛ ያቺ ቦታ መገናኛ ነች። ወይም ደግሞ ገበያ በል የገጠር ገበያ ከሆነ ደግሞ በሳምንት አንድ ቀን ነው የሚሄደው። ሁሉም ለብሶ አምሮ ይሄዳል። በዛ መተያያ ነው። ኢየሱስ ጌታ ነው። ያኔ መተያያ ቦታው ምንጭ ነው። ኢየሱስ ጌታ ነው። የውሃ ጉድጓዱ ጋር ሁሉም ሰው ውሃ ለመጠጣት በየቤቱ ቧንቧ ስለሌለው ጉድጓድ ያለበት ቦታ ይሄዳል። እና ይስሐቅም ያዕቆብም ሲሄድ ዝም ብሎ ሌላ ቦታ አይደለም ሄደው። ሌላ ቦታማ በሄድ ዱር ጫካ ውስጥ ነው የሚገባው። ግን ሰዎች የሚገኙበት ቦታ ጋር ነው ሄዶ ላባን ታውቃላችሁ አለ። እናውቃለን። እንግዲህ እዛ ቦታ ላይ የምንጩ ቦታ ላይ ምንጩ ላይ ድንጋይ ተከድኖበታል ማለት ጉድጓዱ ላይ የውሃው ጉድጓድ ላይ ድንጋይ ተከድኖበታል። ትልቅ ድንጋይ ተከድኖበታል። እና 3 መንጎች አሉ። 3 የበግ መንጋዎች አሉ። የሶስቱም እረኞች አሉ። 3ም ሊሆኑ ይችላሉ። ከዛም በላይ ቁጥራቸው ሊሆን ይችላል እረኞቹ። እና ለምን ይሄን አትከፍቱም ሲል አይ ድንጋዩ ከባድ ነው አንችለውም። ሌሎች እረኞችም ሌሎች መንጎች ሲሰበሰቡ ተባብረን ድንጋዩን እናነሳለን። እሺ ላባን ታውቃለህ? አዎ እናውቃለን። እንዲሁም ልጁ ራሔል አሁን ውሃ ለማጠጣት ትመጣለች። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ለአንድ ሰው እኮ መልእክት የነገርኩ ነው። ውሃ ለማጠጣት ትመጣለች ልጁ ራሔል ያሉ ራሔል መጣች። ልክ ራሔል ሲያያት ሃሌሉያ የአባቷን በጎች የነዳች ስትመጣ ሲያያት ሰውየው ኃይል መጣበት ማለት ነው። ብዙ ሰው መጥቶ አንስቶ የሚያንከባልለውን ድንጋይ ሃሌሉያ ብቻውን አነሳና አንከባለለው። አንተ ከመድረስ በፊት ጥያቄህን መልሶ አሜን በላ። ኢየሱስ ጌታ ነው። በቃ ማን ያልሽበትን ጉዳይ ሴቶች እኮ ሽቶ ለመቀባት ሲሄዱ ማን ያንከባልለዋል እያሉ ሲሄዱ ነው መልአክ ድንጋዩን አንከባሎ ስፍራው የተከፈተ በር የጠበቃቸው። አሁን እዛ ጋር የተከፈተ በር ውስጥ ቢገቡ በእርግጥ የትንሳኤ ነገር የተካሄደበት ቦታ ነው። ሄደው ምንም ነገር አያገኙም። ምክንያቱም ሕያው ከሙታን መካከል የለም። ይሄኛው ድንጋይ ሲንከባለል ግን እንደዛ አይደለም።
ምንጭ ነው የሚያገኙት። ውሃ ነው የምታገኘው። ከራሔል የተነሳ ሌሎች መንጎችም ገና ሌላ ኃይል ሰብስበን እናነሳለን ያሉትን ድንጋይ ያዕቆብ ስላነሳላቸው ሃሌሉያ የራሔል በጎች ይጠጣሉ። ኔክስት ሌሎቹም ሁሉ ይጠጣሉ። ካንተ የተነሳ የሚተርፍ ነገር ጌታ ያደርጋል። ካንቺ የተነሳ ለትውልድ የሚተርፍ ነገር፣ ካንተ የተነሳ ለትውልድ የሚተርፍ ነገር ከመድረሴ በፊት በሉ እስቲ ነገር በሉ እስቲ ተሰርቶ በሉ እስቲ ይጠብቀኛል በሉ እስቲ ነገር በሉ እስቲ ተከናውኖ በሉ እስቲ ይጠብቀኛል በሉ እስቲ ለለውጤ በሉ እስቲ የሚሰራ መልአክ በሉ እስቲ ወጥቷል በሉ እስቲ። በእውነት ላንቺ ለውጥ፣ ለቤት ለውጥ፣ ለህይወት ለውጥ የሚሰራ መልአክ በፊት ወጥቷል። የሚያምን ሰው ሆነለት። የሚያምን ሰው ሆነለት። የሚያምን ሰው ሆነለት። ገና እኮ እንዳያት ድምጹን ከፍ አድርጎ ጮኸ፣ ሳማት፣ ሰላም አላት። ከዛን ቤተሰብ አባቷን ጠየቀ ምናምን። ያ ሂደት ገና ሳይከናወን እኮ ነው አያት ድንጋዩን አንከባለለ። አንድ አማኝ አለ፣ አንድ አማኝ አለ። ያቃተህን የሚያንከባልል ወጥቷል። ያቃተሽን የሚያስተካክል ወጥቷል። ከአቅም በላይ የሆነውን የሚነቅል ወጥቷል። ከአቅም በላይ የሆነውን የሚነቅል ወጥቷል። እስቲ መጣ በሉ እስቲ ችግሬን በሉ እስቲ የሚያንከባለው በሉ እስቲ መጥቷል በሉ እስቲ ያቃተኝን በሉ እስቲ የሚያንከባለው በሉ እስቲ መጥቷል በሉ እስቲ። ያቃተሽን የሚያንከባለው መጥቷል። ከአቅም በላይ የሆነውን የሚያንከባለው መጥቷል። ላንተ የከበደህን የሚያነሳው መጥቷል። በነገራችን ያዕቆብ ከሁሉም የተሻለ ጉልበት ስላለው አይደለም። ኢየሱስ ጌታ ነው። የሆነ ሲያያት የገባበት መንፈስ አለ። ኢየሱስ ጌታ ነው። አባቱ ቤት የተባረከው በረከት መስራት ጀመረ። በዛ ህዝበት መስራት ጀመረ። ችግሩ ግን ያ መስራት የጀመረው ነገር ጥቅሙ ለራሔልና ለላባ ሆኗል። ለያዕቆብ ግን አልሆነም። ዋጋ መክፈል ብቻ ነው የሆነው። ያዕቆብ እዛ ቤት እንደገባ ጥያቄያቸውን ነው የፈታው። የውሃ ድንጋይን የከደነውን ከፈተ፣ በጎችን አጠጣ። ከዛው በጎችን ማርባት ጀመረ። 20 ዓመት ሙሉ እዛ ቤት ዋጋ ከፍሏል። 20 ዓመት ሙሉ ዋጋ ሲከፍል 10 ጊዜ ደሞዙ ተቀያይሯል። 10 ጊዜ ደሞዙን ይቀያይርበታል። ሰውየው ከአባቱ ቤት ይዞ የሄደው የበረከት ቃል አለ። የተባረከው የበረከት ቃልና የሚሆነው ነገር የተለያየ ነው። የታላ አባቴ የባረከኝ በረከት አንዳንዴ እንዲሁም እንደዚህ ሳይል አይቀርም። እንዴ ወንድሜን አጭበርብሬ እጄ ብለሲንግ ስለተቀበልኩ ይሁን ይሄ የሆነው አባቴ እኮ ኦሬዲ አውቋል፣ እያወቀ ነው ብለስ ያደረገኝ ምንድነው ያለ ይጠይቃል ራሱን። ግን ውጤት የለም። 7 ዓመት ቆይቶ ራሔልን አገባለሁ ብሎ ያቺ እሷን አይቶ ድንጋይ ያንከባለለላትን ሴት አገባለሁ ብሎ ሲጠብቅ አይ ታላቅ ሳታገባ ታናሽ አታገባም ብሎ ሊያን ዳረው። ከዛን ራሔልን እንድድርልህ ከፈለክ ሌላ 7 ዓመት ውል እናርግ አለው። ኦኬ እሺ አለና 7 ዓመት 14 ዓመት ራሔልን ወስዶ ማለት። ከዛ 6 ዓመት ደግሞ ይሰራዋል። አጠቃላይ 20 ዓመት። በ20 ዓመት ውስጥ 10 ጊዜ ደሞዙ ተቀያይሯል። ነገር የሚቀያይረው ዛሬ ይመታል። ዋጋ የሚያስከፍል ዛሬ ይመታል። የተነገረህ ነገር እንዳይፈጸም ዋጋ የሚያስከፍል ዛሬ ይመታል። ከዛ ጌታ መጣና በህልም ተናገረው። በትር አዘጋጅ እና በትሮቹን ሽምልምሌ አርጋቸው በውሃ ውስጥ አስቀምጣቸው። ታሪኩን ታውቃላችሁ። ከዛን ነቆጣ ሲወልዱ የኔ ደሞዝ ይሁን ወይም ጅንጉርጉር ሲወልዱ የኔ ደሞዝ ይሁን፣ ሌሎች ያንተ ደሞዝ ዲል አረገ ከላባ ጋር ማለት ነው። ከዛ ያዕቆብ ሽምልምሌውን ውሃ ውስጥ አስቀምጧል። ላባ ይሄን አያውቅም። ይሄዱና ያዩትን የሽምልምሌ ከለር ይወልዳሉ። በነገራችን እንትን ይሄ የእንጨት ስፔሻሊ የዋንዛ እንጨት ካያችሁ በጣም ለጋ የሆነውን እንጨት ወስዳችሁ ክር እንደዚህ ለብልባችሁ ማለት ምንድነው ይሄ ልጣችሁት የሆነ ወፈር ያለ ክር ላዩ ላይ ጠምጥማችሁ እሳት ውስጥ ከታችሁ ብታወጡት የሆነው ፓርት ምን ይሆናል? ጅንጉርጉር ይሆናል፣ ያምራል። የተስተካከለውን እንጨት ውሃ ውስጥ በከተተ ጊዜ ሄደው ፍየሎቹ ያዩና ያንዳዩ ያዩትን ይጸንሳሉ። ከዛን ያዕቆብን ደሞዝ ይወልዳሉ። ፍየሎቹ የማን ናቸው? የላባ ናቸው። የላባ ፍየሎች ለማን ይወልዳሉ? ዛሬ አንድ አማኝ አለ። የጠላት ነገር ላንተ መስራት ይጀምራል።
ለብዙ ዘመን እኮ የያዕቆብ ጉልበት ለላባ ሲሰራ ቆይቷል። ግን ሰውየው አንደርስታንድ አላረገም። ኪዳን ያለበትን ሰው መበደል ነው ያበዛው። እግዚአብሔር ነገር ቀየረ። ያው አንተ ላይ ያለው የተነገረብሽ የትንቢት ቃል ካንተም ትግል ከላባም ተንኮል ይበልጣል። ቃሉ ይበልጣል። ምክንያቱም ያዕቆብ 20 ዓመት ደክሟል እኮ። የትጋት ችግር የለበትም፣ የበረከትም ችግር የለበትም። እርግማን አይደለም ይዞ የመጣው፣ በረከት ቃል ነው ይዞ የመጣው። ግን ከሱ ትግልና ከሱ ድካም ይልቅ ከላባም ተንኮል ይልቅ የእግዚአብሔር የተስፋ ቃል ያ የበረከት ቃል ይበልጣል። 11ኛው ሰዓት ላይ ከአሰሪው ፍየሎች ይልቅ የያዕቆብ ፍየሎች በዙ። አሜን። 2 ክፍል ሰራዊት ሆነ፣ በዛ። አንድ አማኝ አለ። ዳብል ፖርሽን፣ ዳብል ፖርሽን። እግዚአብሔር ያበዛችኋል፣ እግዚአብሔር ያበዛችኋል። እግዚአብሔር በብልጫ መንፈስ እንድትነሱ ያደርጋችኋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ በሉ እስቲ በብልጫ መንፈስ በሉ እስቲ እነሳለሁ በሉ እስቲ በብልጫ መንፈስ በሉ እስቲ እነሳለሁ በሉ እስቲ። አንድ አማኝ አለ፣ አንድ አማኝ አለ። አሁን የጠላት ነገር ሁሉ ላንተ መስራት ይጀምራል፣ ላንቺ መስራት ይጀምራል። ያቃተህን የሚያንከባለው ከፊት ወጥቷል። የከበደህን የሚያስተካክለው ከፊት ወጥቷል። እስከ ዛሬ ሰፈር ያረክ የኖርክበት ዘመን አበቃ። እስቲ አበቃ በሉ እስቲ። በእውነት በኢየሱስ ስም አበቃ፣ 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 አበቃ። በኢየሱስ ስም አበቃ። በእውነት ከዚህ በኋላ እግዚአብሔር ከእናንተ ጋር ነው። ትንቢታችሁ የሚፈጸምበት አመት ነው ያመት። ኢየሱስ ጌታ ነው። ይሄን ቃል አይ ቲንክ ነሐሴ አካባቢ አንድ እህት ከውጭ መጣ እዚህ ጉባኤ ላይ ነበረችና ይሄን ቃል ነው ያገለገልኩት። ከዛ ስጸልይላትም ይሄን ቃል ነው የተናገርኩት። ልክ እንደሄደች 18 ዓመት የሰራችበት ቤት አለ። 18 ዓመት አስቴር ትባላለች። መምጣቷ አይቀርም ትመሰክራለችና 18 ዓመት ሙሉ የሰራችበት ቤት ጸጉር ነው የምትሰራው፣ ቆማ ነው የምትሰራው፣ አድካሚ ነው። ከስራው የተነሳ የተፈጠረ የህመም ኬዝ አለ። መልቀቅ ፈለገች። ትንቢቱም ትወጫለሽ ነው። ግን ልክ እንደ ያዕቆብ ነው የምትወጪው። ምክንያቱም ዝም ብሎ የሚለቅሽ አይነት ሰው አይደለም ማየው። ከዛ ሄዳ መልቀቂያ አስገባች። መልቀቂያ ስታስገባ አይለቃትም። ከዛ በቃ በራሷ ወጣች ማለት ነው። ከዛ ሰውየው ምን አለ፣ እኔ ጋር 2 ዓመት ብቻ ነው የሰራችው። ስንት ዓመት? 2 ዓመት ነውና የ18 ዓመት በዛ ሀገር ህግ የሚቀመጥ አለ ከደሞዝ ከምን እየተቆራረጠ እና ያ ገንዘብ በጣም ብዙ ብር ነው ይሰጣታል። ያን ገንዘብ ላለመስጠት ነው ይሄን እያለ ያለው። ከዛ ደግሞ የስራ መልቀቂያ አልሰጣትም። ካልሰጣት ደግሞ የመኖሪያ ፈቃዷን ማደስ አትችልም። ዲፖርት ልትደረግ ነው ወደ ኢትዮጵያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በዚህ ሁኔታ ላይ እያለ ደወለችልኝ ማለት ነው። ገና ቸርች የመጣሽ ቀን የተነገረች መልእክት እዚህ ይልሻል አለው። ትዝ ይለኛል። በቃ እግዚአብሔር ካንቺ ጋር ነው። አሳዳጁ ወደ ኋላ ይመለሳል። ያዕቆብ እኮ ላባ አሳዶታል። የ6 ቀን ያክል መንገድ ተከተለው ይላል። እግዚአብሔር ስላስጠነቀቀው ወደ ኋላ ተመልሷል። የሚያሳዳችሁ ይመለሳል። የሚያሳዳችሁ ይመለሳል። ከዛ ፍርድ ቤት ጠበቃ አቁማ ፍርድ ቤት መካሰስ ጀመረች። ከዛ ደግሞ ዋይዝ ነች ለካ ስትገባ ደብዳቤም ፔሮል ላይም ስትፈርም ምን ስትል ፎቶ ታነሳለች። ኢየሱስ ጌታ ነው። ያና በዛ በክርክር ላይ ያሉ አዋጅ ተገለበጠ ማለት ነው። ለትንቢቱ ቃል የሀገሩ መንግስት እስከ 2 ወር ድረስ የመኖሪያ ፈቃድ እጃችሁ ላይ የሌላችሁ ሰዎች እስከ ዛሬ 2 ወር በፊት ድረስ እዚህ መታችሁ የሌላችሁ ሰዎች መታችሁ መኖሪያ ፈቃዱ ስሩ አለ። ሰውየው ኦሬዲ መልቀቂያ ስላልሰጣት የሷ ማደስ አልቻለችም፣ የላትም። አዲስ የመኖሪያ ፈቃድ ተሰጣት። አሜን። ከዛ የፈለገችበት እጥፍ ደሞዝ ያለበት ቦታ ተቀጠረች። የ18 ዓመት ደሞዝ እግዚአብሔር ፈረደላት። እየተቆረጠ ዲፖዚት ሲደረግ የነበረው ዛሬ ጸልያለሁ ባዶ አርጎ ሊሸኝ የወጣው እግዚአብሔር ዳብል እንዳደረገልኝ ይመለከታል። በ2 እጥፍ በረከት እንደባረከ ይመለከታል። እስቲ እግዚአብሔር በሉ እስቲ ከኔ ጋር ነው በሉ እስቲ ከኔ ጋር ነው በሉ እስቲ ጠላቴ በሉ እስቲ
የወደደው በሉ እስቲ በእኔ አይሆንም በሉ እስቲ። ጠላት የወደደው ባንቺ አይሆንም፣ በጤና አይሆንም፣ በፋይናንስ አይሆንም፣ በስራ አይሆንም። ጠላት የወደደው አይሆንም። ዛሬ አንድ አማኝ አለ፣ አንድ አማኝ አለ፣ አንድ አማኝ አለ፣ አንድ አማኝ አለ። የአንድ ሰውን በር ሰማይ ቀድሞ ሄዶ ሲከፍትለት አያለሁ። ከመነሳት በፊት ስራ ተሰርቶ ይጠብቃል። ተነስተ ቦታው ላይ ስትደርስ ነገር አልቆ ይጠብቃል። አንድ ሰው ያለቀ ነገር ውስጥ ይገባል። ኢየሱስ ጌታ ነው። በቃ እኮ የእግዚአብሔር ሰው እንዳለው ሆነልኝ የሚል ሰው ይኖራል። አሜን። እንደዛ ይሆንላችኋል። አሜን። እንደዛ ይሆንላችኋል። የእግዚአብሔር ሰው እንዳለው ሆነልኝ የሚል ሰው አማጃላ ቬነሜሶ ብራዳና ማአዳስ እንዳለው በሉ እስቲ ይሆንልኛል በሉ እስቲ ይሆንልኛል በሉ እስቲ። እና 20 ዓመት 10 ጊዜ ደሞዝ ጋር በቃ ይሄን ሰውዬ በቃ በሁለት ሴቶች አታልየው የራሴን ሀብት አበዛው በቃ ከዚህ በኋላ በልጆች አታልየው እያለ ነው ላባ ያለው። በነገራችን ላባ እንደ ዝምድና ቢሆን ኖሮ የያዕቆብን ብለሲንግ ይወዳል። ግን ችግሩ ምንድነው? ያዕቆብ የሚያመልከው አምላክና ላባ የሚያመልከው አምላክ ይለያያል። ላባ ቤቱ ተራፊም የሚባል ጣዖት አለ። ያዕቆብ ደግሞ የአብርሃም የይስሐቅን የአባቶቹን አምላክ ነው የሚያመልከው። ስለዚህ ላባ ውስጥ ያለው ጂኒ የያዕቆብን ብለሲንግ አይወድም። ዘመድ ሊሆኑ ይችላል፣ ወዳጆቻችሁ ሊሆኑ ይችላል። እነሱ ውስጥ ያለው መንፈስ የእናንተን ብለሲንግ ላይወድ ይችላል። አውሬው ዛሬ ጸልያለሁ፣ ዛሬ ጸልያለሁ። በዘመድም ይሁን በወገንም ይሁን በአካባቢ በምንም ሚንስ ብለሲንጋችሁ ሊከለክል የወጣው ዘንዶ ተወግቷል። አሜን። ተወግቷል። የበረከትሽ ጠላት ተወግቷል። በኢየሱስ ስም ተወግቷል። የበረከቴ ጠላት በሉ እስቲ ተወጋ በሉ እስቲ። በእውነት የበረከታችሁ ጠላት ተወግቷል። የበረከታችሁ ጠላት ተወጋ። የበረከታችሁ ጠላት ተወጋ። አንድ አማኝ አለ፣ አንድ አማኝ አለ። ዋጋ በሉ እስቲ ሲያስከፍለኝ የኖረው ተወጋ በሉ እስቲ ተወጋ በሉ እስቲ። መጽሐፍ በሌዊ ላይ የሚነሳ ወገቡ ይወጋ ይላል። አሁን ሌዊ የለም፣ አንተ አለ። አሁን ሌዊ ካህን ነው፣ አንተ አሁን ካህን ነህ። ዛሬ ጸልያለሁ፣ ባንተ ላይ የተነሳው ተወግቷል። ባንተ ላይ የተነሳው ተወግቷል። ወደ ኋላ ላይ አስቀር የተነሳው ተወግቷል። እግዚአብሔር በአንድ ሰው ቤት ላይ የምስጋና ድንኳን ሲተከል ያለው ጠላት ያሰበው አይሆንም። አውሬው ያሰበው አይሆንም። ክፉ ያሰበው አይሆንም። በአንቺ ቤት ላይ የምስጋና ድንኳን ይተከላል። በአንተ ቤት ላይ የምስጋና ድንኳን ይተከላል። ለለቅሶ ሳይሆን ለደስታ ትቆማለህ።